እናንተም ትዘምራላችሁ፣ የዝማሬ ህይወት የለም። ከዝማሬው በኋላ ኤርፎን ደቅነን ምን ሰሞኑን እናውቀዋለን። እናንተ ቤት የሚከፈተው እንኳን መዝሙር ከ4 ሰዓት አያልፍም። ጠዋት ከ4 ሰዓት በኋላ ዘፈኑ ይቀጥላል አይደል? አቤት ገሌ ቤት እንደውም የሚከፈተው መዝሙር ትላችሁ አድንቀህ ሳትጨርስ 4 ሰዓት ቁርስ ከበሉ በኋላ ይቀይሩታል። ክርስትናችን ራሱ አንድ ቀን የማይውል ክርስትና ነው። ያመኑትን በምን መኖር አልኳችሁ? በህይወት መኖር በሉ። አዎ የሚቀድሰው መቀደስ ስላለበት የምንኖረው ለክርስቶስ ያስፈልገናል ብያችኋለሁ ቀደም። ክርስቶስ ኑሮ ይፈልጋል። እናወራለን፣ ይሁን ሰብካለን፣ እናንተ ሰማላችሁ፣ እኛም ህይወት የለንም፣ እናንተም እንደዛ እየሆንን ነውና እግዚአብሔር ይመልሰን። አራተኛው ያመኑትን መመስከር ነው። ምን አልኳችሁ? አንድ ክርስቲያን መመስከር የሚችልበት መንገድ አንደኛው ስለ ክርስቶስ በአንደበቱ መመስከር ነው። የማቴዎስ ወንጌል ምዕራፍ 21 ቁጥር 15 ላይ ተመልከቱ። አንድ ክርስቲያን መመስከር የሚችልበት በአንደበቱ። እስቲ በአንደበቱ በሉ። የማንን ጌትነት? የክርስቶስን ጌትነት። የማንን አምላክነት? የእግዚአብሔርን አምላክነት። ስለዚህ በህይወቱ ስለ ክርስቶስ መመስከር ምንድነው ያለው? በሰው ፊት የሚመሰክርልኝ አለ፣ እኔ ደግሞ በሰማይ በአባቴ ፊት እመሰክርለታለሁ አለ። በማንም ፊት የሚመሰክርልኝ? አቤት! ከድንግል ማርያም መወለዴን፣ በመልዕልተ መስቀል መሰቀሌን፣ ሞቼ ዓለምን ማዳኔን፣ ወደ ሰማይ ማድረጌን፣ ከሰማይ ያላወረደውን ሥጋ ወደ ሰማይ ይዞ መውጣቱ፣ በሥጋ ማርያም በክበበትስ በግርማ መለኮት ተገልጦ ለፍርድ እንደሚመጣ ይህንን የሚመሰክር ጌትነቴን አምላክነቴን የሚመሰክርልኝ፣ በሰው ፊት የሚመሰክርልኝ፣ እኔ ደግሞ በሰማይ በአባቴ መንግሥት በሰማይ እመሰክርለታለሁ አለ። ስለዚህ በአንደበት ስለ ክርስቶስ መመስከር ያልኳችሁ ይሄ ነው። ሁለተኛው አንድ ክርስቲያን መመስከር የሚችልበት መንገድ ሁለተኛው በሕይወቱ ስለ ክርስቶስ መመስከር። በምን አልኳችሁ? ቅድም እንዳልኳችሁ ነው። ሰው ዓለምን እየወደደና በዓለም ያለውን ሥራ እየሰራ እግዚአብሔርን እወደዋለሁ ማለት አይቻልም። ቅዱስ ያዕቆብ በመልእክቱ ምዕራፍ 2 ቁጥር 4 ላይ እንደዚህ ይላል። ያዕቆብ መልእክት ምዕራፍ 2 ቁጥር 4 ላይ ወንድሞች ሆይ ይላል፣ የዚህ ዓለም ወዳጅ የእግዚአብሔር ጠላት እንደሆነ አታውቁም ይላል። የማን ወዳጅ? እንደው በማርያም ነገሩ የማን ወዳጅ? የማን ጠላት አለ? የዚህ ዓለም ወዳጅ አለ የእግዚአብሔር ጠላት እንደሆነ አታውቁም አለ። ስለዚህ ዓለም ሳትንቃችሁ ናቋት። ደግሞ ናቋት ስላችሁ መንኩሱ እያልኩ አይደለም። እየሰማችሁ ነው? ዓለምን መናቅ ማለት መመነን አይደለም። እየሰማችሁ ነው? በዓለም ያለውን የሥጋውን ፍላጎት አሸንፎ መኖር መናኔ ነው። እናንተ እኮ መናኝ ናችሁ። እየሰማችሁ ነው? ባል በሚስቱ ጸንቶ ከኖረ እኮ መናኝ ነው። እውነት አሰብ እንዴ? ንገሩኝ እንጂ በትዳራቸው በብቃት የደረሱ ቅዱሳን እኮ አሉ የሉም? ጳጳሱ እኮ የትዳር ውጤት ነው አይደል? ቅዱሳን እኮ የትዳር የጋብቻ ውጤቶች ናቸው። እና ሶስተኛው ክርስቶስን በማያውቁ በከሃዲያን ፊት ለፊት መመስከር ነው። ለሰማዕትነት የሚያበቃ በማን? ክርስቶስን በማያውቁ ፊት ቤት መመስከር፣ በከሃዲያን ፊት። እስቲ በከሃዲያን በሉ። ክርስቶስ ጌታ አይደለም በሚሉ ሰዎች መካከል መመስከር ነው ለሰማዕትነት የሚያበቃው። በቤተ ክርስቲያን አስተምሮ አንድ ጻድቅ ወይም አንድ ሰማዕት የሚባለው 3 ነገሮችን ሲያሟላ ነው። ስንት ነገሮች? 3 ነገር ካሟላ ሰማዕት ይባላል። 3 ነገሮችን ካላሟላ ግን ቤተ ክርስቲያን ሰማዕት ነው አትለው። በስሙ ቤተ ክርስቲያን አትሰራም፣ ጽላት አትቀርጽለት። ምንድነው ካላችሁ የመጀመሪያው የሰማዕትነቱ ምክንያት በሃይማኖቱ መሆን አለበት። በምን ንገሩኛ? በሃይማኖቱ። ሁለተኛው ሰማዕትነቱ በራሱ ነፃ ፈቃድ መሆን አለበት፣ ማንም ሳያስገድደው። ሰማችሁኛል? ተገዶ አይደለም፣ በራሱ ነፃ ፈቃድ። ክርስቲያኖች የሚቀበሉትን መከራ ልቀበል፣ ክርስቶስ ስለሚለው ስም የመጣባቸው መከራ አብሬያቸው ልቀበል ብሎ በራሱ ነፃ ፈቃድ ሄዶ ክርስቶስን መስክሮ በሰማዕትነት የሚያልፍ ካለ ይሄ ሰማዕት ይባላል ቤተክርስቲያናችን። ሶስተኛው በሰውነቱ ወይም በአካሉ ላይ መከራ እየተቀበለ መሆን አለበት። በነገራችን ላይ በሊቃውንቱ ቋንቋ 3 አይነት ሰማዕትነት አለ። ነጭ ሰማዕት፣ አረንጓዴ ሰማዕትና ቀይ ሰማዕት ተብሎ ይከፈላል። ትዳር ይዘው ልጆች ወልደው በዚህ ዓለም የሚኖሩ የሰማችሁ ይኖር በትዳሩ የጸና የማይወላውል፣ በትዳሯ የጸናች የማትወላውል፣ ባል ከሚስቱ ሚስትም በባሏ ተወስና ብቻ እየኖረች፣ ቀጥሎት በምስጢራት ተሳትፎ ቅዱስ ቁርባን እየተቀበሉ ምን እየተቀበሉ ንገሩኛ? ቅዱስ ቁርባን እየተቀበሉ በክርስትና የጸኑ ነጭ ሰማዕታት ይባላሉ። አያችሁ ሰማዕትነት እንዴት በረከት እንዳለው አላወቅከውም እንጂ በትዳር ውስጥም ነበር። በስርዓት አልያዛችሁትም እንጂ እየቀለዳችሁበት ነው እንጂ
ነጭ ሰማያት አለ። ሌላው አረንጓዴ ሰማያት ነው። አረንጓዴ ሰማያት ደግሞ ልጆቻቸውን ለቁም ነገር አብቅተው በመጨረሻው ሰዓት የመነኑ ወይም ገዳም የገቡ ናቸው። ለምን አብቅተው አልኩኝ? እኔ ደግሞ በትነው አላልኩኝም። አደራችሁን እንዳትለውጡብኝ። በጣም ብዙ ሚዲያ ስላለ እንዳትሰነጥቋት። ለምን አብቅተው አልኩኝ? ልጆቻቸውን ድረው ኩለው ስራ አስይዘው ቁም ነገር ላይ አድርሰው ከዚህ በኋላ እኔ ብኖርባት ይቺ ዓለም አትጠቅመኝም ብለው በ11ኛው ሰዓት የመነኑ የመነኮሱ ምን አይነት ሰማዕታት ይባላሉ? ንገሩኛ። ይኸው አንዳንድ ቤት እኮ ሽምግልና እንላካለን እንደው አልቆርባለኝ ይላሉ። ሴቶቹ እናቶቻችን እንኳን ጀግኖች ናቸው። እንደው እንዳትቀየሙኝ አደራችሁን። ሌላ መውጫ ካለ እንኳን ጠይቄም ቢሆን ወጣለሁ፣ አታስወጡኝም እናንተ። እናቶቻችን ጎበዞች ናቸው። እውነቴን ነው የምለው። ለኪዳን ከአባቶች በላይ እናቶች ነው የሚሮጡት አይደል? ለቅዳሴው የሚመጡት እነሱ ናቸው ተመልሰው። እንደው አባት ደፍሮ ኪዳን ከመጣ ቅዳሴውን አንቺ እጭ ደግሞ አበዛሽው ነው የሚላት። እንዴ ምንድነው አንቺ ሴትዮ ተይኝ እንጂ አንደኛሽን ለምን አትገቢም እዛ ሊላት ይችላል። በድንገት እንደሚመጣ በየትኛው ሰዓት እንደሚመጣ እንደማታውቁ ድለዋን ይከሙ ነበሩ፣ ተዘጋጅታችሁ ቆዩ አለ። ድንገት ይመጣል አማኑኤል። የቀማውን ሳትመልስ፣ የበደልከውን ሳትክስ፣ ንስሐ ሳትገባ፣ ይቅር ለእግዚአብሔር ሳትባባል ይሄው ገና ነኝ ስትል ይግባኝ የሌለው ይመጣል። ድንገት ይመጣና ለም አስቡበት ወንድሞች። ዘላለም የሚኖር እንዳይመስላችሁ።